ሲጋሽ ያለውን ችግር ይናገሩ። እሺ እዚህ አካባቢ የዚህ ማህበረሰብ ችግር ለዘመናት ያልተፈታ በጣም መርገም ሆነ የቆየ ለአመታት ለ3 7 5 ትውልድ ሁሉ ሲቸገር የነበረ ውሃ እጦት ነበረ። ውሃ ለመጠጥ ሲፈተሽ ሲመረመር ፍሎራይድ መጠኑ ለጤና ጠንቅ ነው በሚባል 2.4 ከዛ እንደገና ሲጠና 2.1 በዓለም ስታንዳርድ ላይ ውሃ ለመጠጥ የሚሆን ንጹህ ውሃ ነው የሚባለው 1.5 የሆነ ነው ማለት ነው። ይሄ ነገር ከባድ ሆኖብን ውሃ እዚህ ተቆፍሮ 6 ዓመት ቆየ። አሁን ትልቁ ችግር የተቆፈረ ውሃ እንዳይጠጣ ያስቸገረ ነገር ምንድነው? ያልታከመ ውሃ መሆኑ ነው። እንግዲህ ቤተሰቦች ይሄ ለሁለተኛ ጊዜ የተደረገ የውሃ ምርመራ ነው። እዚህ ላይ ውሃው ለመጠጥ አይሆንም ነው የሚለው። በቃ ፍሎራይድ መጠኑ ከፍ ያለ ነው፣ አርሰኒክ አለው እና ለመጠጥ አይሆንም የሚል ዳታ ነው ለሁለተኛ ጊዜ የተደረገው ምርመራ ላይ የተሰጣቸው አይደለ? የመጀመሪያው ላይ ደግሞ ለመጠጥ ይሆናል ተብሎ ነው ውሃው የተቆፈረው። ይሄኛው መብራት ይሰራልን ብላችሁ ብር ካሰባሰባችሁ በኋላ ነው ለመጠጥ አይሆንም ብለው እንደዚህ የተሰጣችሁ። ስለዚህ አሁን የምትፈልጉት ውሃውን እንድናስመርላችሁ ነው አይደለ? ለመጠጥ ይሆናል ውሃው ወይስ አይሆንም የሚለው እንዲመረመር ነው። ስልክ ደውዬ ነበር። አሁን ለማሳከምም አይሆንም፣ እዚህ ጋር ያለው ዳታ አይሆንም፣ ለመጠጥ አይሆንም ውሃው። እዚህ አካባቢ ያለው ውሃ እንደዛ ከሆነ እዚህ አካባቢ ለማስቆፈር ይከብዳል። ግን ይሄ ዳታ ትክክል ነው ወይ የሚለውን ቢኮዝ እናንተ ትክክል አይደለም ብላችሁ ታስባላችሁ ይሄን ዳታ አይደለ? ስለዚህ ይሄ ዳታ ትክክል ነው ወይ የሚለውን ውሃውን እናስመረምረዋለን። ጤነኛ ነው ውሃው አይደለም የሚለው